ዳይፐሩን አምጪልኝ መሰረት። አቤት ባዝሊን ሲልስ እሺ አቤት ቶሎ በይ። ኧረ ምን ሆነሽ ነው? እሱን ተይና ጋቢውን አምጪልኝ። እሺ ጋሽ ኧረ ጫማም አምጪልኝ ቶሎ በይ። አቤት መጣው ኧረ ረፈደ እንውጣ። አባቴ ቅዱስ ስሉስ ሩይ ኩሎ ጊዜ ይዜኒ ወዘልፈኒ ወለዓለመ ዓለም ሰላም ነው የሉም እንዴ? አዎ ቤተክርስቲያን ሄደዋል። ታውቃለህ ግን አያ ቤተክርስቲያን መሄድ በጣም እፈልጋለሁ። ኪዳንና ቅዳሴ ካደረስኩ በጣም ቆየሁ። ግን ደግሞ ነጋሽ እንዳልጠይቃቸው በጣም ፈራሁ። ለምን ትፈራለህ? ለማጠይቃቸው ያው ስራው እንዴት ይሰራል? ግን በእርግጥ ደግሞ ቶሎ መጨረስ እችላለሁ እኔ በጠዋት። ኧረ ችግር የለም። አንቺ ልጅ ልጅ ለማስቀረስ ከፈለሽ አሁን ሲመጣ እነግርልሻለሁ። የምርህን ነው? ኧረ ማርያም እነግርልሻለሁ። የእውነትህን ነው? እንዲህ ምንድን ነው እንደዚህ ተሰብስብቶኝ? በጣም ደስ የሚል ማስቀደስ ፈልጋለሁ። እንዲሁም ኪዳኑን ማድረስ ፈልጋለሁ። ችግር የለም። ሲመጣ እነግርልሻለሁ። አታካብሽ። እንደምን አረፈዳችሁ? እንዴት አደረገኝ? በቃ አንተ ቅዳሴውንም ተውኩ አይደል? በጠዋት ተነስተህ እዚህ ቁጭ ብለህ ነጭ ለባብስ። እንዴት ነህ? እንዴት አለ? በረከት ይደርብልኝ። በሰንበት ቀን እንኳን ቅዳሴውን ተውኩ። በቃ ኧረ ተው ተው፣ አንተ ልጅ አስተውተው። ይገባኛል። የአዋቂ አጥፊ ነኝ። የስጋ ድካም ነው። ለማስተካከል እሞክራለሁ። አዎ እረዳለሁ። ግን መጽሐፍ የሰንበትን ቀን ትቀድስ ዘንድ አስብ የሚለውን ረስተው። እውነትህን እኮ ነው። ከአስርቱ ትእዛዝ የመጀመሪያው ትእዛዝ ምንድን ነው የሚለው? ከኔ በቀር ሌላ አምላክ አታምልክ ይላል። እውነትህ ነው። ሁለተኛው ትእዛዝ ምንድን ነው የሚለው? ሁለተኛውማ የኔ አምላክህን ስም በከንቱ አትጥራ ነው የሚለው። እንግዲህ ሶስተኛው ትእዛዝ ደግሞ የሰንበትን ቀን ትቀድሰው ዘንድ አስብ። እንግዲህ እኔ እዚህ ከመጣሁ ብዙ ጊዜ ሆኖኛል። ግን ቆራቢ ያላችሁ ታስቀናላችሁ፣ ትዳራችሁ ታስቀናል፣ ለቤት አጋዣችሁ ያላችሁ ክብር ደስ ይላል፣ ጥሩ ነው ያላችሁ ፍቅር። ለምንድን ነው የቤት አጋዣችሁ ቅዳሴው የማይናፍቃት ይመስላችኋል? ኪዳኑ የማይናፍቃት ይመስላችኋል? አብዛኛውን ሰው የቤት አጋዡ ባለማተብ ሆና ስራ ከማሰራት ውጭ በሰንበት ቀን እነሱ ያስቀድሳሉ፣ እነሱ ሄደው ስለወደውን ይቀበላሉ። የቤት አጋዦቻቸውና ሰራተኞቻቸውን ግን ከሌሊት እስከ ንግድ ድረስ ስራ ሲያዟቸውና ሲያስፈጓቸው ነው የሚውሉት። እነዚህም ልጆች እኮ ሰንበትን ማክበር አለባቸው። የአብዛኞቻችን ሰው ችግር ይሄ ነው። ሰራተኞቻችን ነፍስ ያላቸው አይመስልም። የማስቀደስ ናፍቆት ያላቸው አይመስልም። ኪዳን ለማድረስ ፍላጎት ያላቸው አይመስልም። እናንተም ቤት ደግሞ ይሄን አይቻልም። ካላችሁ የክርስትና ካላችሁ የመንፈሳዊነት ትልቅነት ካላችሁ ትልቅ የክርስትና ጸጋ አኳያ ለምንድን ነው ስራ የምታገዛችሁ ልጅ አብራችሁ ቅዳሴ ማትወስዱ? እሷስ በሰንበት ቀን ኪዳን ማድረስ የለባት? ቅዳሴ ማስቀደስ የለባት? የጣሉ መዓዛ ማትፈልግ ይመስላል? እኔ ካንተ ብዙ ባላቅም ወንድም ማለት ነው። በሚቀጥለው ጊዜ የቤት አጋዣችሁ ሰራተኛችሁ አብራችሁ ወደ ቅዳሴ እንድትወስዷት፣ ከዛ አብራችሁ ስትመጡ ደግሞ ስራውን በጋራ ብትሰሩት፣ አንዲት ቀን ሰንበት እንኳን አምላኳ ፊት ቆማ ምናልባት እሷም እኮ ልቧ ውስጥ ጥያቄ ይኖራል፣ የሆነ ጉዳይ ይኖራታል። ይህን ስል ግን ካንተ አውቄያለሁ፣ ደካማ ነኝ። ግን እኛ አስቀድሰን ኪዳን አድርሰን ስንመለስ እነሱ እዚህ ሲባክኑ ማየት ትንሽ አይከብድም? እና ወንድሜ መጽሐፍ ቅዱስ ቃል በቃል ስለዚህ ምን እንደሚል ታውቃለህ? ቆይ ልጋብዝ። ኦሪት ዘጸአት ምዕራፍ 20 ቁጥር 10 ላይ ኦሪት ዘጸአት ምዕራፍ 20 ቁጥር 10 ላይ
ሰባተኛዋ ቀን ግን ለእግዚአብሔር አምላክ ሰንበት ናት። አንተ ወንድ ልጅህም ሴት ልጅህም ሎሌህም ገረድህም አህያህም ከብትህም በደጆችህም ውስጥ ያለ እንግዳ በእርሷ ምንም ስራ አትስሩ። ስለዚህ ቃል በቃል ሰራተኞቻችሁም ይላል ሁሉ ነገር ማረፍ አለበት እና ስለዚህ ነገር ምን ትላለህ? በጣም የሚገርም ነገር ነው። እውነት ለመናገር ያለ ማስተዋል ነው እንጂ በጣም ቀላል ነገር ነው ይሄንን ማለት እና ከሚቀጥለው ሰንበት ጀምሮ የእውነት ነው የምልህ ከኛ ጋር ነው የምትሄዱ። በጣም ነው የማመሰግነው ወንድም አለሜ፣ ክበርልኝ። አመሰግናለሁ በጣም እግዚአብሔር ያክብር። እናንተስ ከቤት አጋዦቻችሁ ጋራ ከሰራተኞቻችሁ ጋራ ቤተ ክርስቲያን ትሄዳላችሁ? ኪዳንና ቅዳሴስ ታደርሳላችሁን?